አንድ ምሽት በክርስቲያኖ ሮናልዶ ሆቴል፣ በሚቀጥለው ምሽት ደግሞ በሊዮኔል ሜሲ ሆቴል ማሳለፍ ምን ሊመስል እንደሚችል አስቡት። ሁለቱም የእግር ኳስ አፈ ታሪኮች ናቸው። ሁለቱም የቅንጦት ሆቴሎችን ገንብተዋል። ግን አንድ ጥያቄ አለ። ለእናንተ የትኛው የተሻለ ይሆናል? የክርስቲያኖ ፔስታና CR7 ሆቴል ወይስ በሜሲ የሚገዛው ማጀስቲካይ ሜሲ ሆቴል? ዛሬ ሁሉንም ነገር እናወዳደራለን። ከውድነትና ዲዛይን መቀመጫቸውን እስካደረጉበት ቦታ፣ ምግብ በውስጣቸው ሁለቱም የያዙትን፣ ደጋፊዎቻቸው ግን ያላስተዋሉትን ሁሉንም እናወዳደራለን። በዚህ ቪዲዮ መጨረሻ የትኛው ምርጥ ተጫዋች የተሻለውን እንደገነባ ታውቃላችሁ? ሮናልዶና ሜሲ ከኳስ ሜዳ ውጪ መፎካከሩን አላቆሙም። በዚህ ቪዲዮ ላይ ግን የምናደንቃቸው በጎላቸው ወይም በዋንጫ አይደለም። ወደ ውስጥ ጎራ ብለን የሁለቱንም ሆቴል እናያለን። እናንተም እስከ መጨረሻው ተመልክታችሁ አድናቆቱ ለማን እንደሚገባ ኮሜንት ላይ ጻፉልኝ። ቪዲዮዎችን ስለቅ ወደ እናንተ እንዲደርሱ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ከወደዳችሁ ላይክ ማድረግ እንዳይረሳ። ዳይ ወደ ሆቴል። የሮናልዶ ፔስታና CR7 ሆቴሎች እንደገቡ ከፍተኛ ጉልበት እንዲሰማዎት ያደርጋሉ። በሎቢው ውስጥ የእግር ኳስ ማስታወሻዎች፣ በየደቂቃው የሚተላለፉ ጨዋታዎች እና ግድግዳው ላይ ደማቅ የፖርቹጋል ጥበቦች አሉ። ክፍሎቹ ከባለ 5 ኮከብ ማረፊያ ይልቅ የስፖርት ባር ይመስላሉ። ድምቅ ያለና በራስ መተማመን የሚታይበት ነው፣ ልክ እንደ ሮናልዶ። አሁን ደግሞ ወደ ሜሲ ማጀስቲካይ ሜሲ ሆቴል ወይም ደግሞ ሚም ሆቴል እንግባ። እዚህ ግን ድባቡ ሙሉ ለሙሉ ይለወጣል። ሜሲ የመረጠው ረጭ ያለና የተረጋጋ የቅንጦት ዘይቤ ነው። ነጭና ሰማያዊ ቀለሞች፣ የተፈጥሮ ብርሃንና የባህር ድባብ። ምንም ግዙፍ አስተር ቁጥር ወይም የዋንጫ ማስቀመጫ የለም። ሮናልዶ ዓለም አቀፍ ከተማዎችን ለሆቴሎቹ መቀመጫነት መርጧል። ኒውዮርክ፣ ማድሪድ፣ ማራኬች። እነዚህ ሆቴሎች በከተማው ግርግር መሃል መሆን ለሚፈልጉና መቼም ቢሆን መረጋጋት ለማይፈልጉ ቱሪስቶች ተመራጭ ነው። እንደኔ ማለት ነው፣ ቱሪስት ማለት። ሜሲ ግን ሙሉ ለሙሉ ተቃራኒውን መርጧል። አብዛኞቹ ሆቴሎች በባህር ዳርቻ ላይ ናቸው። እንደ ሲትጄዝ፣ ኢቢዛና ማዮርካ፣ አልፎ ተርፎም በበረዶ ላይ መንሸራተቻ ቦታዎች የእሱ ተመራጮች ናቸው። አንደኛው ለከተማ ወዳጆች፣ ሌላኛው ደግሞ ከዋና ገንዳ መውጣት ለማይፈልጉ ሰዎች የተሰራ ነው። ይሄን ሁላ ስራ አይታችሁ ስትመለሱ መቼም ሰውናችሁና ሆዳችሁ መጮህ አይቀርም። ታዲያ ይሄን ጊዜ ፔስታና CR7 ቀለል ያሉ ዓለም አቀፍ ምግቦችንና የስፖርት ባር መክሰሳቸውን እነዛ ትላልቅ HD ስክሪኖች ከሚያሳያቸው የሮናልዶ ምትሃታዊ ጎሎች ጋር አዋስታ ያቀርቡላቸዋል። ሜሲም በበኩሉ ዙሩን አክርሮ ወደ ሌላ ደረጃ ይወስደዋል። ምግብ ቤቶቹ በሚሽሊን ኮከብ ሼፎች የሚመሩ ናቸው። አልፎም የሜሲ አያት በልጅነቱ ይሰሩለት የነበረውን ልዩ ማካሮኒ እነሆ ይላቸዋል። እነዚህ ሁለቱ ኮከቦች በልዩ ክፍሎቻቸው ውስጥ የሚገርሙ ነገሮችን ደብቀዋል። በክፍል ውስጥ ፕሌይስቴሽን፣ የቪአር ጌም መነጽር እና ሮናልዶ ራሱ ያዘጋጀው የስፖርት መስሪያ ማሽን አለ። እዛ ሲያድሩ ልክ እንደ ሮናልዶ እየተጫወቱ ነው። ሜሲ ግን አንድም ፕሌይስቴሽን አይሰጣችሁ። ነገር ግን ወደ ባህር የሚመለከት አስደናቂ የግል በረንዳና የግል ጃኩዚ አለው። የሮናልዶ ክፍል ኑና እንደ ሻምፒዮን ተጫወቱ ሲል፣ የሜሲ ክፍል ግን ኑና እንደ ሻምፒዮን በጸጥታ ባህሩን እዩ ይላል። ታዲያ ይህንን ሁሉ ተጠቅማችሁ ሪሴፕሽን ጋር ስትሄዱ የማይታመን ዋጋ ትጠየቃላችሁ። ለአንድ ምሽት $200፣ እድል ከቀናችሁም $150 ማትረሱትን ጊዜ ማሳለፍ ትችላላችሁ። የሜሲ ሆቴሎች ግን አያቀብጧችሁም። በጥራትና በቅንጦት ደረጃ ከፍ ስላሉ ከ200 እስከ 400 ዩሮ ይጠይቃሉ። ታዲያ ምኑ ነው ቅናሽ ካላችሁኝ፣ በእኛ ሀገር የገበያ ዋጋ መንዘራችሁ እንዳታዩት እንጂ አንድ ሆቴል ላስጎብኛችሁ። የዓለማችን ውድ ሆቴል ነው። ለአንድ አዳርም የሚጠይቀው ከ235,000 እስከ $292,000 ነው። ይህም የሁለቱ ኮከቦች ዋጋ ለደጋፊዎቻቸው የማይበዛና ተመጣጣኝ እንደሆነ ምስክር ነው። በመጨረሻም ጉልበት፣ የእግር ኳስ ባህልና አስደሳች የከተማ ጉዞን ከፈለጉ የCR7 ፔስታናን፣ ጸጥ ረጭ ያለን እረፍት ከፈለጉ ደግሞ የሜሲ ሚም ሆቴሎችን እየጋበዝን እኛ ከወዲሁ ተሰናበትን። በቀጣይ ምን ይዘንላችሁ እንምጣ፣ ምን እንስራላችሁ ኮሜንት ላይ ጻፉልን። ቪዲዮን ከወደዳችሁት ላይክ እና ሼር፣ በድጋሚ እንድንገናኝ ደግሞ ሰብስክራይብ እያደረጋችሁ መንገዳችንን እንጨርስ። በቀጣይ እስከምንገናኝ ማሰላም ብለናል።